ነገ ጥቅምት 21 ስሟን በመጥራት ብቻ የእሳትን ባህር የምታሻግረን፣ ስሟን በመጥራት ብቻ ምን ኃጢአታችን ቢበዛ እንደ ጥጥ የምታቀልልን፣ ስሟን በመጥራት ብቻ ቋጠሯችንን የምትፈታልን፣ ስሟን በመጥራት ብቻ አጋንንትን እንደ ትቢያ የምትበትንልን፣ እንደ ጢስ የምታበንልን፣ ስሟን በመጥራት ብቻ ጠላቶቻችንን ከእግራችን በታች ረግጠን እንድንገዛቸው የምታደርግልን፣ ስሟን በመጥራት ብቻ የእሳትን ባህር አሻግራ ርስተ መንግሥተ ሰማያትን የምታወርሰን፣ ስሟን በመጥራት ብቻ 5 ውሾች የተባሉ ክፉ ኃጢአቶችን ብንሰራም እንኳን ምሕረትን የምታሰጠን፣ ስሟን በመጥራት ብቻ ምግብ እንደበላ ሰው የምንጠግብባት፣ ውሃ እንደጠጣ ሰው የምንረካባት፣ ገና ከልጅነታችን ጀምሮ በፍቅሯ እየመገበችና እየተንከባከበች ያሳደገችን፣ አይደለም እኛ ክርስቲያኖች አረማውያን እንኳን ስሟን ሲጠሯት የማትጨክን ፈጥና የምትደርስላቸው፣ የሰማዕታት አክሊላቸው፣ የደናግላን ክብራቸው፣ የመነኮሳት መጠጊያቸው፣ ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረ። እጅግ በጣም ይገርማል ይሄ ንግግር። ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረ፣ ፍጥረት ሁሉ ምስጋናዋን ተናግሮ የማይጨርስላት፣ ሰማይና ምድር ቢጠቀለል የእግሯን ትቢያ የማያክልላት፣ ትምክህታችን፣ መጠጊያችን፣ አማላጃችን፣ ቤዛችን፣ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን ናት። እኔ እኮ እጅግ በጣም ይገርመኛል። ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስ ሁሉን እያወቀ ሁሉን እየተረዳ ዝም እንደሚል ሁሉ በትዕግሥት እርሷም ደግሞ በእርሷ ላይ ያውም በዚህ ዘመን ክፉ የሚናገሩ በበዙበት በዚህ ዘመን ልጇ ወዳጇ ነውና የምትመስለው ዝም የምትል እናት በጣም ይገርማል እኮ። እስኪ ረጋ ብላችሁ አስቡትማ። እኛ ኃጢአተኞች ልጆቿ ንስሐ እስከምንገባላት ድረስ ልጄ የዛሬን ታገሳቸው እያለች ስትለምንልን፣ እርሱ ልጇ ወዳጇ ደግሞ ሊምረን ነው እንጂ ሊያጠፋን አይወድምና እሺ እናቴ እያለ እየታገሰንና እየጠበቀን ይሄው በዚህ ሁሉ ክፋታችን እስካሁኗ ሰዓት ድረስ አለን። በጣም አይገርማችሁም? ልጇ ወዳጇ ፈጣሪያችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ቸር ነው፣ መሐሪ ነው፣ ሩህሩህ ነው፣ ይቅር ባይ ነው፣ ታጋሽ ነው፣ ቂምም የለውም። ነገር ግን በንስሐ ካልተመለስን አንድ ቀን መፍረዱ አይቀርምና ንስሐ እንግባ፣ ወደሱ እንቅረብ እያልሁ ይህች ዕለት ጥቅምት 21 እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም እስረኞችን የምትፈታበት ቀን እንደሆነ ስንቶቻችሁ ታውቃላችሁ? አደራ ይሄ ቪዲዮ ለብዙ ሰዎች እንዲዳረስ፣ ሰሞኑን ቪዲዮዎቹን በደንብ ቫይራል እየወጡ ስላልሆነ ኮፒ ሊንክ እያደረጋችሁ ቪዲዮውን እዩት። ነገ ጥቅምት 21 እመቤታችን የሰው ልጆች ከእስራት የምትፈታበት ቀን ነው ብለን ተነጋግረናል። እስራት ማለት ምን ማለት ነው? የሰው ልጅ በ3 ነገሮች ሊታሰር ይችላል። እስራት ስንል ምን ማለት ነው? የሰው ልጅ በ3 ወገኖች ሊታሰር ይችላል። በስጋዊው አጥፍቶም ሆነ ሳያጠፋ ሊታሰር ይችላል። በመንፈሳዊው ግን የሰው ልጅ በኃጢአቱ ብቻ